ስሜ ሊያ ካሳ ነው። ከሌላ አገር ነው የመጣው ግን 11ኛ ክፍል ልጀምር ነው እና ይሄ ፕሮግራም ምስራቅ ኤዱኬሽን ኢኒሺቲቭ ልጆች ማገዝ ነው እየጀመረ እና ከክረምቱ ጥሩ ሰዓት ነው ልጆች እንዲማሩ ማቴማቲክስ፣ እንግሊሽ እና ናቹራል ኤንቫይሮንመንታል ሳይንስ እና ከኮምፒውተር 25 ኮምፒውተር የመጣ ነው። 2 ማይክሮስኮፕ የመጣ ነው እና 200 መጽሐፍ እና ከዛ ይማራሉ። ቮለንቲሮች ከሀይለሚናስ አካዳሚ ነው የመጡ እና አስተማሪ ያለ እዚህ ትምህርት ቤት ጋር እኔ በጣም ልጆቹ ኦፖርቹኒቲ እንዲኖራቸው ነው እና ሃንድስ ኦን ለርኒንግ ቻንስ እንዲኖራቸው ነው ብዬ እዛ ነው የመጣው እና ይሄ ፕሮግራም እንዲቀጥል እፈልጋለሁ። ይሄ አመት ይጀምራል ግን ከሌላ ትምህርት ቤት እንዲከፍት እፈልጋለሁ። ከዚህ ትምህርት ቤት የምስራቅ ዮን ፕራይመሪ ስኩል እንዲቀጥል እፈልጋለሁ እና እንደገና ኢምፕሩቭ እናደርጋለን ከቀን በቀን እና ዛሬ ፕሪ ፕሮግራም አሰስመንት ነው የተጀመረ የመስሪ ያደረኩኝ ቤስላይን አሰስመንት እና ፕሮግራሙ ሲያልቅ ፖስት ፕሮግራም አሰስመንት እንሰጣለን እና ኢምፓክት እናያለን። አለማው በቃ ማገዝ ነው እንዲማሩ እና ጥሩ ኦፖርቹኒቲ ነው ዛሬ እየጀመርን። ይሄ ፕሮግራም መቀጥል ሞር ኮምፒውተር ማምጣት ሞር ማይክሮስኮፕ ማምጣት እና ኤክስፓንድ ማድረግ በጣም ብዙ ልጆች እንዲጀምሩ እንዲገቡ እፈልጋለሁ። ዛሬ 100 ልጆች ነው እየጀመሩ ግን ከሚቀጥል 200 300 እንቀጥላለን። በቃ እናቴ ስትናገረኝ ነው አንዳንድ ልጆች እዚህ ስፔሻሊ ኢትዮጵያ ኦፖርቹኒቲ ስለሌላቸው ይሄ ፕሮግራም ጥሩ ነው፣ ፍሪ ነው እና ይቀላቸዋል መማር እንደዚህ። ስለዛ ብዬ ነው ይሄ ፕሮግራም የተጀመረ።